የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ አሳስበዋል። በተያያዘ ዜና የመከላከያ ሰራዊት በሸረሪና አካባቢ ጥቃት በከፈተው የህወሓት ኃይል ላይ ባደረገው የድሮን ጥቃት ታጣቂው የህወሓት ኃይል ሙሉ በሙሉ ተደምስሷል። በቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲ የትግራይ ህዝብ የማይፈልገውና የማይመቸው አዲስ ወታደራዊ ግጭት ትናንትና መቀስቀሱን አሳወቀ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲ የትግራይ ህዝብ የማይፈልገውና የማይመቸው አዲስ ወታደራዊ ግጭት ትላንት ሌሊት መቀስቀሱን አሳውቋል። ግጭቱ ማንና መቼ እንደጀመረው ለማወቅ አስቀድሞ ተዘጋጅቶ የወጣውን የኋላ ቀሩ ቡድን ህወሓት መግለጫ ከመስማት ይልቅ ገለልተኛ አካል የሚያደርጉትን የሳተላይት ክትትልና የክትትሉን ውጤት መጠበቅ ተገቢ ነው ሲል ገልጿል። ፓርቲው አሁን የተከፈተው ጦርነት በውጭ ኃይሎች ፍላጎትና እቅድ የሚመራና የሚደገፍ ነው ብሏል። ሆኖም የጦርነቱ እቅድ በራሳቸው የጦርነት ነጋዴዎች አማካኝነት አስቀድሞ ሚስጥሩ ታውቆ ያደረ በመሆኑ እንቅስቃሴው ገና ሳይስፋፋ የሚከሽፍ ነው ሲል ጠቅሷል። አክሎም የዚህ አላስፈላጊ ግጭት ዋና ሰለባና የመከራው ተቀባይ የሆነ ያለው የትግራይ ወጣት መሆኑ አሳዛኝ ያደርገዋል ብለዋል። የቡድን የፕሪቶሪያውን የሰላም ውል በመጣስ የህጋዊውንና ጊዜያዊ አስተዳደር ስልጣን በኃይል ገልብጦ ህገወጥ አስተዳደር መመስረቱ ሳይበቃው አሁን ደግሞ ግዛታዊ አንድነትን ማስከበር በሚል ሽፋን በውጭ ኃይሎች ተመክቶ አዲስ ጦርነት ደግሷል ሲል ከሷል። ቀደም ሲል በተለያዩ መድረኮች ሲያካሂዷቸው የነበሩት የዛቻና የትምክህት መግለጫዎች ቡድኑ ለጦርነት የነበረውን ከፍተኛ ፍላጎትና ጉጉት የሚያሳዩ በቂ ማስረጃዎች ናቸው ሲልም አመልክቷል። ይህ በእንዲህ እንዳለ የፓርቲው መሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮች ባስተላለፉት መልእክት አመራሮቹ የተሻለ ወታደራዊ እውቀትና ግንዛቤ ያላቸው ተብሎ ስለሚታመን ለትግራይና ለህዝባዊ የሚጠቅም የበሰለ ውሳኔ መወሰን እንደነበረባቸው አስገንዝበዋል። የትግራይ ህዝብ አንድነት አበላሽታችሁ በአልቡርሃን በፋኖ እንዲሁም ከሁሉም በላይ ደግሞ በሻቢያ ተበክታችሁ የምታደርጉት ፉከራና ዛቻ ህዝብን ወደ ከፋ አደጋ ከማስገባት ውጪ የምታመጡት ምንም አይነት ለውጥ የለም ብለዋል። አክለውም ደብረጽዮንና ፈትለወርቅ መርተዋችሁ ጌታቸው አሰፋ መንገድ እየመራችሁ በግዳጅና በግፍ ወጣቱን በመመልመል ወደ 4 ኪሎ እንመልሳለን የሚለውን ግጀት ፈጥናችሁ ልታቆሙት ይገባል ሲሉም ገልጸዋል። ለትግራይ ሰራዊት አባላት ባስተላለፉት መልእክት ደግሞ ሊያሳስባቸው የሚገባው በጣት የሚቆጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና ነው ብለዋል። በመሆኑም ሰራዊቱ በህይወትና በአካሉ የሚጫወቱ አካላትን ይበቃል ሊላቸው እንደሚገባ ጥሪ አቅርበዋል። ህዝቡ ያለበት የመኖርና ለመኖር የህልውና ጥያቄ በሰላማዊ መንገድ ብቻ ሊመለስ እንደሚችል የጠቆሙት አቶ ጌታቸው ልንወቅስና ልንፈራረጅ የምንችለው የመጀመሪያ እንደ ህዝብ በህይወት ስንኖር ብቻ ነው ሲሉ አስገንዝበዋል። በሐውልት የመሸገው ቡድን የዲፕሎማሲ በሮችን በሙሉ ዘግቶ ያለ በፉከራና ከውጭ አካላት በሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሸ በኋላ ዓለም ስማኝ የሚል ጩኸት ማሰማቱ የአመራርነት ይቅርና ተራ አስተዋይነት እንኳን የሌለው መሆኑን የሚያሳይ ነው ሲሉ አቶ ጌታቸው ኮንነዋል። በተያያዘ መረጃ የመከላከያ ሰራዊት በሸረሪና አካባቢ ጥቃት በከፈተው የህወሓት ኃይል ላይ ባደረገው የድሮን ጥቃት ታጣቂው የህወሓት ቡድን ሙሉ በሙሉ ተደምስሷል። የኢትዮጵያ ሀገር መከላከያ ሰራዊት በሸረሪና አካባቢ የሚገኙ የመንግስት የጦር ይዞታዎች ላይ ጥቃት በከፈተው የህወሓት ሰራዊት ሰባ የተባለ ክንፍ ላይ የውጊያ ድሮኖችን በመጠቀም የአየር ላይ ጥቃት መፈጸሙ ታውቋል። የፌዴራሉ ጦር ውጊያ ድሮኖች በማሰማራት የህወሓት ኃይል ሲንቀሳቀስባቸው የነበሩ የጦር ተሽከርካሪዎች ወይንም ኮንቮዮች ላይ ኢላማ ያደረገ የማጥቃት እርምጃ ወስዷል። የአየር ላይ ዘመቻው ከዚህ በተጨማሪም የጦር መሳሪያዎችን ጥይቶችንና ስንቅን ሲያጓጉዙ በነበሩ የጭነት መኪኖች ላይ ያነጣጠረ እንደነበርም ተገልጿል። በዚህም የመከላከያ ሰራዊቱ እርምጃ በአከርካሪው ኃይል ላይ በከባድ ጉዳት ማድረሱንም ተነግሯል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ የተያያዘ ጉዳያችን እናልፋለን። አቶ ጌታቸው ረዳ በኤክስ ገጻቸው የደብረጽዮንን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነት በመበተን እንዲሁም በፋኖ በሱዳኑ ጀነራል አልቡርሃንና በኤርትራ መንግስት ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉት ፉከራ የሚያመጣው ለውጥ እንደሌለ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል በወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖና በቀድሞ የደህንነት ሹም አቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎ እንመለሳለን በማለት የሚያልሙትን ቅዠት በአስቸኳይ እንዲያቆሙ አስጠንቅቀዋል። ከፌዴራል መንግስቱ ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው የትግራይ ሰራዊት ከምንም በላይ የህዝቡ ደህንነት እንዲያስቀድም ጥሪ አቅርበዋል። የሰራዊቱ ዋነኛ ትኩረት የትግራይ ህዝብ ሰላምና ህልውና እንጂ በጣት የሚቆጠሩ ወንጀለኞች ህልውና ሊሆን እንደማይገባውም አጽንኦት ሰጥተውታል። አቅም እያለ የህዝቡን የህልውና ጥያቄዎች መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ የተቆመረበት ያለውን ኃይል ይበቃል ሊለው እንደሚገባም አሳስበዋል። በመጨረሻም በሐውልቲ ወይንም የህወሓት ጽሕፈት ቤት የመሸገው የብጥብጥ ቡድን ሲሉ የጠሯቸው እነዚህ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮችን ከዘጉ በኋላ አሁን መሬት ላይ ያለው ደስ ሲከብዳቸው ዓለም ይድረስልኝ እያሉ መጮሃቸው
መሆናቸው ማመዛዘን የጎደለው የፖለቲካ ኪሳራ መሆኑንም በአጽንኦት ተችተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው ተብጆች ዳግም እስክንገናኝ ድረስ በደህና ቆዩ።